ሩት ይርጋለም ለመጨረሻ ውድድር ከቀረቡ 11 ቆነጃጅቶች አንዷ መሆኗን አዘጋጆቿ አስታወቁ። በፊሊፒንስ እየተካሄደ ባለው ሚስ ሱፐር ሞዴል ወርልድ ዋይድ ውድድር ላይ የበርካታ ሀገራት ተወዳዳሪዎች መገኘታቸውን ይታወሳል። የውድድሩ አዘጋጆች ዛሬ ለመጨረሻ ውድድር የቀረቡት 11 ቆነጃጅት ይፋ አድርገዋል። ከእነዚህ መካከል ኢትዮጵያን የወከለችው ሩት ይርጋለም አንዷ መሆኗን አስታውቀዋል። ከሩት ጋር አብረው ለፍጻሜ የቀረቡት የኢኳዶር፣ ሩሲያ፣ አሜሪካ፣ ስፔን፣ ቪየትናም፣ ደቡብ አፍሪካ፣ ሀዋይ፣ ደቡብ ኮሪያ፣ ህንድና ፊሊፒንስ ተወዳዳሪዎች ናቸው። በዛሬው ዕለት እነዚህ ለፍጻሜ የደረሱት ተወዳዳሪዎች በዋና ልብስ የፎቶ መነሳት ስነ ስርዓት አከናውኗል። ይህ ፎቶ መነሳት ስነ ስርዓት የውድድሩ አንዱ አካል ሲሆን ለፎቶ ተስማሚ የሚለው ዘርፍ የሚያሸልም ነው። የመጨረሻ ውድድሩ የፊታችን ጁን 26 በማኒላ በሚገኘው ኦኮዳ ሆቴል ግራንድ ቦልሩም ይከናወናል። ኢትዮጵያን ለወከለችው ሩት በድጋሚ መልካም እድል ተመኝተናል። ክቡራትና ክቡራን የዩቱብ አድማጮቼ እንግዲህ ኢትዮጵያዊቷ ሞዴል ሌላኛው ሱፐር ሞዴል ሆና እየተወዳደረች ያለችው አለች። ባለፈው ሀሴት እንደዚህ ኢትዮጵያን ከዓለም ሁለት ወጣት ኢትዮጵያን አስጠርታለች በሂንድ ሀገር። ዛሬ ደግሞ እየተካሄደዋል በፊሊፒንስ ኢትዮጵያዊቷ ሱፐር ሞዴል ውድድር ላይ ሄደችውን በማስመልከትም ነው። መልካም ምኞት ከሚዲያችን እንገልጽላታለን። ሚኪ ታቦር ኒውስን ሰብስክራይብ በማድረግ ወቅታዊና ጫጭር እንዲሁም ታማኒ መረጃ አገኙ። ሰላም ቆዩልኝ።